ለወሬ የሚንገበገበው መቼ ነው እንደዚህ ምን ቆየው? ይሄ ቻፕስቲክ ገዝተው ማን ነው? እኔ የሚስመው ማን ነው? ገመችስ አንተ ራሱ ሄደህ ከጎረቤቷ ጋር ኧረ በእናትሽ እንደዚህ ያማል እንዴ? እኔ እንደዚህ ሰው ነኝ? እንደዚህ ያደርጋለሁ? ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ ነው። አንቺ ምን ነው አንተ አሰማ ነይ እባክሽ እዚህ ወሬ አለ። አንቺ በጣም ወሬ የሚሰማ ሰው የለም። ቡና ስጠሪ ደግሞ ባይላ ሚስት ጠራሽ። ባህል ላይ የምታተኩሪው ነገር ምንድን ነው? አንተ አትሄድም እንዴ? ኧረ ስራ ላይ ነው ወንድሜ። ምንድን ነው የምትለኝ እንዴ? ስራ እየሰራሁ አይደል እንዴ? የልድልሽ አንተ ምን ወሬኛ ስንት አይነት ሰው አለ። በእናትሽ ኧረ ነይ እንሂድለት በእናትሽ። ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ። እሺ ገመችስ ጋር? አዎ ይጃ ቁራሊ አንተ ሎሪ ልሞት ነው እንዴ? ማን እኔን ሎሪ ልሞት ነው? ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል የምትወሩት እኔ በሰማው እንጂ አሬ ስንት ይነሳል። አንቺ ስማ አምቡልዳን ምን ማለት ለስማት እኮ ወሬ በአካል በጣም ይባለው ወሬ እኮ የወሬ ጠማሰል አለብኝ ነው እሱ ስለወይስ ምንድነው? ቢስሚላህ አረ ያንተውስ ይለያል። ለወሬ ብለህ ያልሰራው ስራ አለ። ሄሎ ሄሎ ወይኔ ለነገሩ ነጋዴዎች እንዲህ ምርጥ ዘዴ እያለ እናንተ ለምን ትጨነቃላችሁ? እንደዚህ ያበደ እንደዚህ ቴክኒክ ተጠቀሙ። መግዛት እኮ አልፈለገም ግን በቃ ምን መሰለህ በቃ ይበቃል። ደግሞ አካሄዱ የሆነ ትልቅ ዝግጅት ያዘጋጀ ይመስል ሰብታ ብሎ በቃ የሰራውን ስራ እንደዚህ ተቀጥቅጦ ፋ ብሎ በቃ እንዲህ ብቻ እኔ እንጃ። ጊዜው የባልና ሚስት የጸብ መነሻዎች። ስማማ ወይ አይ ተው በቃ። ምን ማለት ነው ተው በቃ? በቃ ተውኩት። እኔ ስማማ ያልሽኝ እኮ አንቺ ነሽ። የሆነ ነገር ልነግርህ ነበር ተውኩት እኮ። ምንድን ነበር መጀመሪያ? ተውኩት። ያሰብሽው ምንድነው? ልትነግሪኝ ስማማ ያልሽኝ ነገር አለ አይደል? እሱን ብትነግሪኝ ምን ችግር አለው? በዚህ ነገር ደግሞ ተነጋግረናል። እኔ ቀኑ ሙሉ ይሄን ሳስብ ነው የምውለው። ምንድነው ስማማ እያልክ ነው የምትውለው? አይደለም ምን ነበር ልትለኝ ያሰበችው ያልኩኝ ነው እንጂ እኮ ነው አሁን ረሳሁት። እንዴት በዚህ ፍጥነት ነው የምትረሺው? አዎ በቃ የሆነ ነገር ልነግርህ ነበር በቃ ረሳሁት። እንደውም አትንገሪኝ። ታዩ እንደው እናንተ አልተደባደባችሁ እንዴ? አሁን ይሄ ግን እውነት ለመናገር በሪል ላይፍ ስናገር ይሄ ያው የሚያጣላ ጉዳይ ነው። ይሄ አሁን ሰውን ከሰው የሚያጋጭ ጉዳይ ነው። አረ ሰው አረ ባለ ትዳሮች ታገሱ፣ አረ ታገሱ። ግን ወሬው ምን ነበር? ቅናት ሌቭል ፓርት 2 አይኔ ፍቅር እንዴት እንደምትዘጉ ብታዩ ችግር አለ። ዘጊውላ እዚህ ሰው አለ እዚህ ጋር ዝም በል በእናትህ የኔ ፍቅር። አይምሮ ውስጥ ምን እያሰብኩ እንዳለ እስቲ ገምት። አርቦሻል እሺ እኔ ሸከከኝ እንዴት እንደምትዘጉ ብታዩ። የጋራ ወሬ አውሩ። በዚህ ምን ታደርጋለህ? ሽለጥለጡ እንዴት እንደምትደብሩት ዘጊውላ። ምን አይነቱ ነው? እግዚአብሔር ሙቀቱ በጣም ሙቅ ሆኗል። ምን ይሻለናል? ወይ ኑር እንዴ? ምን ወርድ ይሻላል? ብትደፉ ነው የሚሻላችሁ። ብትሞቱ ይሻላችኋል። ይሄ ነው የሚሻለው። ሞቀሽ አይደለ? ምን ይሻላችኋል? ብትሞቱ ይሻላችኋል። ኢትዮጵያ ለሲንግሎች አትሆንም። ወይ አግቡ፣ ወይ ትዕግስተኛ ሁኑ፣ ወይ ቀናታችሁን ቀንሱ። ያለበለዚያ ሲንግሎች መኖር አይችልም። ልጅ ሲወለድ ከግንባሩ በታች ሁለት አይል ቢኖረው ምንድነው የመጀመሪያ ድርጊት? የእግዚአብሔር ፍጥረት ነው። አምና ተቀበለዋለህ? አዎ በጣም አሪፍ። እሺ ሁለተኛው ጥያቄ ደግሞ ልጅ ክፍል ውስጥ ኦክሲጅን እያጨሰ ድንገት ብታገኘው ምንድነው የምታደርገው? እንደ ወላጅ የመጀመሪያ ድርጊት ምንድነው? ጸሎት ማድረግ። ጸሎት አድርግለታለህ። ከኢትዮጵያ ክልሎች ሐዋሳ በተለየ ግራቪቲ ወይንም የመሬት ስበት የሌለበት ምክንያት ምንድነው ብለህ ታስባለህ? እሱ የአየር ሁኔታ ነው። እንደዛ ነው ታስበው? አቤት እውቀት! ዋው! ይሄ እውቀት እኮ አይደለም ሀሊ ሜትር ነው። ግን ለምንድን ነው ኦክሲጅን የምናጨሰው? ሲጋራ ተከልክሎ ኦክሲጅን ለምን ነው የምናጨሰው? 2014 እቅድ ምንድን ነው? ባቡር ሰርቼ ወፍጮ ምናምን
ቡና መፍጫ ነው። ይሄን ቴዲዮ እኔ አላውቀውም። ሳድግ አንተ መሆን ነበር። ምኞት የምር እኮ እዚህ ሀገር ምኞት አይከለከልም። በሁሉም ቦታ ምኞት አይከለከልም የሚባለው ለዚህ ነው። ኤቭሪዋን ኢዝ ማይ በርስዴ እንደ ቀልድ 21 ዓመት ሞላኝ። እስቲ 21 ዓመቴን ወጊ ድረሰኝና ፏፈሽ ልበል። ላይፍ ቱ ሾርት ኑ እንሂድ። እንግዲህ ምርጫዬን ያደረኩት ግሪን ኢትዮጵያን ግሪን ሬስቶራንት ነው። በአማረ ሁኔታ እንግዲህ ከነ ዲኮሩ ፏፈሽ አድርገውኛል። እናንተም ልደት ወይም ሌላ ፕሮግራም ሲኖርባችሁ ምርጫችሁ ኢትዮጵያን ግሪን ሬስቶራንት ይሁን። መገኛቸው አቡቴል ነው። እንደ ቀልድ 21 ዓመት ሞላኝ። እኔ አላምንም። ኦ ማይ ጋድ 21 ይህ ማለት እኮ እኔ እኮ ከሳ እኮ እሷ ከኔ የምትበልጠው በስንት ነው? በ2 ዓመት ማለት እኮ ነው። ማለቂያ የሌለው ውሸት። እሺ ቆይ ኧረ ተው ለነገሩ ምን አገባኝ። ሴዶ ሲፈራረም የሚያሳየው ሪያክሽን ይቱ ምን ይሽር ስማ፣ ሌላ ነገር አካባቢ መማታት አይቻልም። አደራ ደግሞ ከስክስ ጫማ አድርጎ እንዳይመጣ። እኔ ነገር ስፈርም ቤተሰቦቼ ብዬ ነው እንደዚህ አይነት ነገር ውስጥ የገባው። ሹሩባም ተሰርቶ እንዳይመጣ ካለበለዚያቸው ሽፈር ንገረው። አንተም ብዬ አንተና ብዬ ነው ገባው። አምጣ ተጫውቻለሁ ወይ ሆነ በቃ። ሴዶ ማርሻል እውነተኛ ያሳየው ሪያክሽን ሲፈራም ይኸውና ተመልከቱ። እኔ የምልህ እንኳን ለእናቶች ቀን አደረሰሽ ማለት እንደዚህ ያናግራል? ማንም ብለህ ነው ደግሞ? ማን ተናግሮ ነው? ሚስቴን እንኳን ለእናቶች ቀን አደረሰሽ አልኳት። እንዳልወለደች እያወቅ እኮ ባትወልድም ይኸውልህ ሴቶች ቀናቶችን እያስታወስክ እንኳን አደረሳችሁ ካልካችሁ ይወዳሉ ብዬ ነው። እሱማ ይወዳሉ፣ ግን ምን አለች እሷ? ሽቶስ እሷማ ያጠባውን ሊወለድ አይደለም እንኳን ባላ ልጅነትን በምን እንደምታስታውስ እናያለን። አንተስ ምን አልክ? ለማጥባት ውሻም ያጠባል። እሺ እንዲህ እንድትናገርኝ አልፈልግም። ከቀረ ፍቅሩም ይቀራል አልኳት። ኢላ ሲግማ ሆነ ከዚህ በኋላ ማለት ነው። ኧረ ምን ሲግማ ነኝ፣ ጀዝባ ነኝ። ሲግማ ጀዝባ ወይኔ በቃ ሾካካ አይተሽዋል? እቃ ነው እንዴ? እቃ ነው እንዴ? እኔም ጠርጥሬያለሁ። እሷንና እኔን የፈጠረው አምላክ አንድ ነው። በጣም ለምን ጾታ አንቀያየር? እናንተ ግን ያበደ ነው። እሺ ወዴት እየሄድ ጭራሽ እንቀያየር ይሻላል። ኧረ ተው ወገን። ኧረ ለማንኛውም እስከዚህ ድረስ ከመጣችሁ ሰብስክራይብ አድርጉ። እስቲ ከዛሬ ካየናቸው ቪዲዮዎች የትኛዎቹ በጣም አስቋችኋል? እስቲ ያሳቃችሁን ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ባይ